15ቱ አይደለ? ቆይ ልንገርሽ፣ በሰኔ 15ቱ ላይ ንክሻለ። አሁን ደግሞ ዘመነ የድርጅት ሰብሳቢ ሆኖ በዋትስአፕ ምናምን ተመካክረው ወደፊት ካመጡት በኋላ ቲፒኤልኤፎች ወዲያውኑ ቶክስ ከፈቱ በወልቃይት በኩል። አፋድ በነበረበት ሰዓት ጦርነት አልከፈቱ። ኤድኖም እኮ አላየውም እንዴ? ኤድኖም እኮ ባለፈው ምን አለ? ዘመነ ግቡ ብሎ ነው አለ እኮ አለም ነው በአጠቃላይ ብሎ ሰምተዋል። ባይዘዌ ልንገር፣ ኤድኖ ማንን ነው ቀጥታ ደብረ ጽዮንን ያገኛል፣ ቀጥታ ጀነራሎቹን ያገኛል። የትግራይ ጀነራሎችን ቀጥታ የሚያገኝ ሰው ኢዝናር ዝም ብሎ ኦርዲነሪ አክቲቪስት አይደለም። ኤድኖም የሚያወራውን ነገር በቁም ነገር የማያይ ሰው መሀይም፣ ፖለቲካ በደንብ አይረዳም። ሲሪየስሊ በተለይ ትግራይም ፖለቲካ አብትሽ ቆይ ልንገር ያለ ምን እንዳለ ሰምቼዋለሁ። ቪዲዮ ሙሉ በሙሉ እሱ ብቻ ሳይሆን ስታሊንግ የተናገረውንም ሰምቻለሁ። እና አሁን ሰው መጠየቅ ያለበት እንደው የጅል ፖለቲካ አትሄድ ያለ ቲፒኤልኤፍ ማለት 30-40 ዓመት ኤክስፒሪየንስ ያለው ድርጅት ነው። ሴራውን ያውቃል። ጥቂት ስለሆኑ 1 ሚሊዮን 5 ሚሊዮን ምናምን ስላልኩ አይደለም። ያለ 80 ሚሊዮን አማራ ብትይዝ 10 የነቃ እንትን ካለ እንደ በግ ይነዳል። ቲፒኤልኤፍ በጣም እባቦች ናቸውና አሁን እኮ ማየት ያለብን ይሄ ድርጅት ሲመጣ ራሱ የአፋባን የሚባል ድርጅት ሲመጣ አንድ የትግሬ ተቃዋሚ የለም። እንደውም አንዱ ገብቶ ማንጋን እስክንድርን አስረነዋል ምናምን ሲል ነበር። የእንትና ጠባቂ ነበር እንደ ዋና አማራ ቤት እኮ እስክንድርን አስረነዋል ብለው ሲያወሩ ነው። እና ይሄን ያለ እንግዲህ ቲፒኤልኤፍ ሆኖ ትክክለኛ ሀቀኛውን አማራን ታጋይ እስክንድርን የሚጠላ ከሆነ እንደው ጭፍን ጎጠኛ ሰገጤ ካልሆንክ እውነተኛው አማራ ማን እንደሆነ እንኳን ትለያለህ። በትግሬው የሚጠላው እስክንድር ነው፣ በቲፒኤልኤፍ የሚጠላው እስክንድር ነውና እኔ ምንም ቀረ ትልብዬ ነው የምሾፈው። አሁን እንግዲህ ወልቃይት ላይ ቶክስ የተጀመረው ዘመነ መሪ ሆኖ ከመጣ በኋላ ነው። ገባ አይደለ? አሁን ይሄ ነገር ወደፊት የጎጃምና ጎንደር የሚለው የጎጥ ፖለቲካን እንደው ሞረንት ይለዋል። ገባ አይደለ? ምክንያቱም አንዳንድ የሚሰጡ የነ ማዛን እንትና አይተዋል ኮመንት የነዚህ የነ ዘመነ ምን አገባን ስለ ወልቃይት ካወራ ባይዘወይ ነገ ጠዋት ፕሮግራም ነገ ገባበትና ቪዲዮ ምናምን እንትን እያሰማ አሁን ምን አገባን እያሉ ነው። አሁን እንግዲህ ወልቃይት አማራ ነው። ገባ? ያን ህዝባችንን ለአንድ ለደመቀ ላይ ወይ ጥላቻ ካለባቸው ነገ በሰፊው ሄድበታል። በሰፊው ሄድበት እና ለሱ ብለው እስኪ ነፃ ያውጣ ምን አባ እንኳን ደስ አለ ትግሬ ምናምን እያሉ የሚጨፍሩ አንዳንድ እንደው ራሳቸው አማራ ግን ለዛሬው ግን ይኸውልህ ለነገ ፕሮግራም ማስታወቂያ ይሆናል። ዛሬ አርፍጄ ነው የመጣሁት ወዳጆቼ። ነገ በሰፊው እንሄዳለን። ግን እስከዛ የወልቃይትንም ጉዳይ ሳይሆን ይሄ ከቲፒኤልኤፍ ጋር ስለመስራት ጉዳይ እና አስረስ የዛሬ ዓመት ከምናምን ጀምሮ ሲሰሩበት የነበረ ነው እና አዳምጡ ይሄንን ቪዲዮ። እንግዲህ ሌላው የሚነሳው በመሰረታዊነት እየተጠቀሰ ያለ እያወያየም ያለ ጉዳይ አለ። ኢትዮጵያውያን ስጋት ውስጥ ናቸው ያሉት። የአብይ አህመድ አገዛዝ ይሰማል እንዲወገድ ይፈልጋሉ። ያ መወገድ ግን የሚመጣውን ኃይል ምን አይነት ኃይል ነው የሚለው ነገር ያሳስባቸዋል። ህወሓትን ጨምሮ የኦሮሞ ነፃነት ሰራዊትም ወታደራዊ ድሎች ቢያስመዘግብም ከፖለቲካ አንጻር የሄደበት ርቀት በብዙዎች ዘንድ በጥርጣሬ በስጋት የሚታይ መሆኑ አብይን በወታደራዊ ይጥላሉ ተብለው ተስፋ የሚደረግባቸው ኃይሎች ካላቸው ውስጣዊ ችግር በመነሳት እኔ በደንብ ነው የማውቃቸው የኢሳት ግሩፕ ውስጥ ጋንግስ ዋን ወይ አዲስ ሚውት አድርገው። ጋንግ ስዋግ እንደኔ አይነት ሀት ስላደረክ ነው እና ያስገባው። ምናልባት እውነተኛ ጋንግስተር ዝርያ ሸገሪያንስ እንዴ ሸገሪያንስ ነኝ ነው እናሳ ታዲያ ቤተሰብ ፕላስ በቃ አንዴ ተጫወቱ። እኔም አጀንዳ አለኝ እናወራበታለን። እሺ አባት ኖ አስረስ ማሬ ከዚህ በፊት ከቲፒኤልኤፍ ጋር ስለመስራት ያደረገውን ነገር እንስማው እስኪ። ከዚህ በፊት ብቻ አይደለም አሁን ማወቅ ያለባቸው አስረስ ማሬ ተናግረዋል። ጀነራል ተፈራ ማሞ ቲፒኤልኤፍ ላይ ጦርነት ከተከፈተ እኛ ከኋላ አብይ እንወጋለን እያሉ ነበር ቲፒኤልኤፍ እና ኤርትራ ላይ እና እነዚህ ነገሮች ዝም ብላችሁ ስታዩት አሁን ከቲፒኤልኤፍ ጋር ኦልሬዲ ተጣምሯል። ማነው ኤድመንድ የሚባለው ልጅ ከዚህ በፊት ለእኔ ሲነግረኝ ምን አለ፣ እንዲሁም የወልቃይትን ዘብ አብረን ነው የምንወጋው ከነዘመነ ጋር አብረን ነው የምንወጋው እያለኝ ነበር። እግዚአብሔር ምስክሬ ነው። ወልቃይት ዘብን ወይንም ኮሎኔል ደመቀን አብረን እንወጋዋለን እያለ ነበር።
አሁን እንግዲህ እሱ ሰዓት ደርሷል አልደረሰም እናየው ይሆናል። ግን ይሄንን ነገር እንይወስድ ኢትዮጵያውያን ተስፋ ማድረግ አቅቷቸው ኢትዮጵያ ከምትበታተን ያለው ሰይጣን ቢቀጥል ይሻላል የሚልም አስተያየት እየሰጡ ያሉ የትግሉ ደጋፊዎችን እየሰማን እንገኛለን። ይህንን ሀሳብ እንዴት ታያላችሁ? በየአላችሁበት ቦታ አኖም ይሆን ህወሓትም ይሆን የኦሮሞ ነጻነት ሰራዊት ሌሎችም ኃይሎች ካሉ አብይን ጥሎ ኢትዮጵያን የሚያረጋጋ ስርዓት ለማምጣት ላይ ሰው እምነት የሚጥልበት ሁኔታ እጅግ አስቸጋሪ እየሆነ ነው ያለው። እዚህ ላይ አስተያየት መስጠት ይቻላል? አርበኛ አስረስ እውነት ለመናገር የኢትዮጵያ ህዝብ ብዙ የተጨናገፉ ለውጦችን ያስተናገደ ህዝብ እንደመሆኑ መጠን ከፍተኛ የሆነ የለውጥ ፍርሃት አለ። ብዙ ጊዜ ትግል ለማድረግ አስቸጋሪ አድርጎት የቆየው አንዱ ምክንያት ይሄ ነው ብዬ የግል ምልከታ አለኝ። ጥናት የተደረገበት ባይሆን የግል አስተያየቴ ነው። በዚህ ምክንያት በርካታ የለውጥ እድሎች ያልተገቡ እጆች በመግባታቸው በሚገባ ማኔጅ ባለመደረጋቸው የታጋዮቹን ህይወት ከበሉ በኋላ ዋጋ ከተከፈልባቸው በኋላ የተከፈለባቸውን ዋጋ የሚመስል ፖለቲካዊ መደራድር ነባራዊ ሁኔታ ባለመከሰቱ ምክንያት ብዙ ቁጭቶችን ብዙ ጠባሳዎችን ጥለው ያለፉ የለውጥ ሙከራዎች እና የተጨገፉ ለውጦች አሉ። ከሩቅም ጊዜ ታሪካችን ብንነሳ ከዚህ የተነሳ ማዕቀቡ ስጋት ቢያድርበት የሚገርም አይደለም። አንድ መዘንጋት የሌለበት ተጨባጭ ሀቅ ግን ኢትዮጵያ በታሪኳ እንደ አብይ አህመድ አይነት ደካማ መሪ ገጥሟት አያውቅም። እንደ አብይ አህመድ አይነት በራሱ ህዝብ ላይ የሚጨክን የራሱን ህዝብ እርስ በርስ ለማዋጋት ስራዬ ብሎ የተሰለፈ ኃላፊነት የማይሰማው በራሱ ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ቀውስን የስልጣን መቆያ ያደረገ አገዛዝ እና መሪ ገጥሟት አያውቅም። አሁን ይህን አገዛዝ እየታገሉ ያሉ ኃይሎች ፊት ለፊት የምንታይ አመራሮች በእርግጠኝነት ከአብይ አህመድ የተሻለ ኃላፊነት የሚሰማን ከአብይ አህመድ የተሻለ አቅም ያለን መሆኑን ህዝቡ ላፍታም ቢሆን ሊጠራጠር አይገባም። ይህ ሲባል የትኛው የሚደረጉ ስምምነቶች፣ ንግግሮች፣ ውይይቶች ከህዝብ የተሰው መሆን የለባቸው። ከዚህ በፊት የተደረጉ አንዱን ጁኒየር ፓርትነር የሚያደርጉ አንዱን የበላይ የሚያደርጉ የአንዱን ጥያቄ የሚገፉ የአንዱን ጥያቄ የሚያፋፉ አይነት አካሄዶች እንዳይኖሩ ሁሉም ውይይቶች እና ድርድሮች፣ ትብብሮች በቂ ዲስኮርስ ውይይት የተደረገባቸው ኤሊቱ የተሳተፈባቸው በተለይ ያልተደበቁ ያልተሰወሩ በጋራ መተማመን ላይ የተፈጠሩ መሆን አለባቸው። አንደኛው ሰላም ማጣት የአንደኛው መደፈቅ የሌላኛውን ሰላም እንደሚሳ ወይም ደግሞ የአንደኛው ወገን ፍላጎት አለመከበር የሌላኛውን ፍላጎት በዘላቂነት የማያከብር ስለሆነ ዘላቂ ሰላም ደህንነት እንደማያመጣ አሁን በባጭ ክልል ታሪካችን ሁሉም የፖለቲካ ኃይሎች ይማራሉ ብዬ አስባለሁ። ይህንን ግንዛቤ ውስጥ ያስገባ ትብብር፣ ይህንን ግንዛቤ ውስጥ ያስገባ ንግግር፣ ይህንን ግንዛቤ ውስጥ ያስገባ የጋራ ትግል ማድረግ ያስፈልጋል። ያ እንዲመጣ የህዝቡም የትግሉ ደጋፊም የእይቱም የሚዲያ ማህበረሰቡም ግፊት መኖር አለበት። በግልጽነት የአንዱ ዝቅ አንዱ ከፍ በማይደረግበት ሁኔታ ውስጥ በግልጽነት ንግግሮች፣ ውይይቶች መደረግ አለባቸው። ግፊቶች መኖር አለባቸው። ከሌሎች ኃይሎች ጋር ተባብሮ አንድ ወጥ ቁመና ላይ እንዲደርስ ስራዎች መሰራት አለባቸው። ስለዚህ ከአብይ አህመድ የተሻለ መሪ መፍጠር እንችላለን። ከብልጽግና ቡድን በእጅጉ የተሻለ ሊደርሽፕ ወይም የተሻለ ፓርቲ ድርጅት ተፈጥሮ ይህንን ሀገር ማጽናት፣ የዚህን ሀገር ሰላም ማስጠበቅ፣ አንድነቱን ማስጠበቅ የሚችል ተጨባጭ ኃይል እንዳለ ማረጋገጥ ይቻላል። እንደው ሌላው ቀርቶ የአማራና የትግራይ ህዝብ ሊቀራረብ ነው፣ የአማራና የትግራይ ህዝብ አንድ ላይ ሊሰለፍ ነው ብሎ እረፍት የሚነሳው መሪ እንግዲህ በዓለም ላይ የራሱ ህዝብ ተቀራረብ ብሎ የሚጨነቅ መሪ አብይ አህመድ ብቻ ይመስለኛል። ስለዚህ ከዚህ ሰው የተሻለ መምራት፣ በተሻለ ማስተዳደር፣ በተሻለ ኃላፊነት መምራት የሚቻልበት ነባራዊታ እንዳለ መታወቅ አለበት። ይቻላል። የህዝብ ፍላጎት በሚዲያው በተሰራው ናሬቲቭ በተሰራ ስሁት ትርክት ምክንያት የተቃረነ የማይታረቅ ዘለም ተቃርኖ ያልስሎ ትል ኢሜጅ ተገንብቶበት ነው የቆየው። ነገር ግን በቀናነት ከተሰራ በዚህ ተቃርኖ ላይ የፖለቲካ መስራት በዚህ ተቃርኖ ላይ ወንበር ላይ መቆየት የሚፈልገው አካልን ማስወገድ እስከቻልን ድረስ የታረቀ የኢትዮጵያውያን ፍላጎት የለም። ኮምፕሮማይዝ ይደራረጋል፣ ይታረቃል። በንግግር በውይይት አንድ የጋራ ሀገርን ማጽናት የሚቻልበት ሁኔታ እንዳለ መታወቅ አለበት። ለዛ ግን ስራ ይጠይቃል። ለዛ መስዋዕት ይጠይቃል። ራስን ማሸነፍ ይጠይቃል። ሰፊ የሆነ ራዕይ፣ ሀገራዊ ራዕይ መሸከምን ይጠይቃል። ያንን መስራት ሰምታችሁታል። ከአብይ አህመድ የተሻለ ፓርቲ መስራት እንችላለን። ከህወሓት ጋራ ከኦነግ ጋራ ከአብይ ምንድን ነው? ከአብይ አህመድ የማይሻል የለም። ኦነጋም ህወሓት ጋራም የነበረን የታሪክ ቁርሾ ማስተካከል እንችላለን ይላል።
እና ከህወሓት ጋር ንግግር አለን ይላል፣ ከኦነግ ጋር ንግግር አለን ይላል። ያንን ደግሞ የምናደርገው አለ በውጊያ ውስጥ አሁን በፋኖ ትግል ውስጥ ሙርከኞችን ለቀናል፣ የትግራይ ሙርከኞችን ለቀናል፣ የጃልመሮን ወንድም ለቀናል፣ ንግግሮች አድርገናል። ነገ በጠረጴዛ ዙሪያ ቁጭ ብለን እናወራለን ይላል። አሁን በቅርብ ደግሞ ሱዳን ላይ ሄደን ከህወሓትና ከኦነግ ጋር ተነጋግረናል ብሎ አምነዋል። ይሄ ግልጽ ነው። ስለዚህ እነዚህ ሰዎች አስረስ ማሬ፣ ዘመነ ካሴ የሚመሩት ቡድን አሁን አፋጎሆ የሚባለው አፋባሃን የሚባለው ቡድን ከህወሓት ጋር የሚሰራ ነው። ግልጽ ነው። ከህወሓት ጋር የሚሰራ ነው። ከህወሓት ጋር ግን አሁን ዋናው ነገር ከህወሓት ጋር ምን ሰጥተህ ምን ተቀብለህ ነው የምትመጣው? that's the problem። አሁን ጥያቄ መሆን ያለበት ህወሓት ከአንተ ምንድነው የሚፈልገው? አንተ ከህወሓት ምንድነው የምትፈልገው? ይሄንን የሚመልሰው አለኝ። እኔ አሁን ከህወሓት ጋር መስራቱ አንደኛ ህወሓት በአማራ ህዝብ ላይ ያደረሰው በደል አለ። ሄሎ አዲስ ሰላም ነው? ነኝ አለው ሳንጃው ትንሽ ያውራና ወደ አንተ መጣ። ኦኬ እሺ፣ እንዳትረዝመው እና በአንተ ሀሳብ ላይ የሚሄድበት ነገር ስላለ ሀሳቤን በአንተ ሀሳብ ላይ እገልጻለሁ። እሺ ኦኬ፣ ታዲያ አይደለም ሳንጃው እስኪ ትንሽ አጠር ያለ ሀሳብ ስጥ። አጠር ያለ ያለሽ ሀብትሽ እዚህ ላይ ትክክል ነው። እኔ አንድ ነገር ግን መረዳት ያለብህ ምን እንደሆነ ታውቃለህ? ይሄ አፋድና አፋባን ብሎ ቢቀጥል ኖሮ ማለት ነው፣ የበፊቱ ድርጅት ቢቀጥል ኖሮ ቲፒኤልኤፍ እኔ ወልቃይትን ትንኮሳ ትፈጽማለች ብዬ አላስብም። ለምን ታውቃለህ? ቢያንስ እርግጠኛ ነኝ እስክንድር ነጋ እነ ጌታ ስራደ ምናምን መግለጫ ያወጡ ነበር። ግን አሁን ሴራው ምንድን ነው? ይሄ አፋባን የሚባለውን ድርጅት መሰረቱና አንዳንድ ለአማራ ይነቃሉ፣ ስር ነቀል ለውጥ ይፈልጋሉ የሚባሉትን በሴራ በምናምን አስወገዱና እነ ጌታ ስራደ ምናምን ምንድነው ጠነፈሯቸው ነው የሚባለው፣ ያዟቸው። አሁን መከታው ራሱ ተጠርንፏል። በቃ ምክንያቱም ሰነድ አላቸው። ብቻ መግለጫ መስጠት አችልም እንደ ድርጅት ነው ምናምን ነገር ብለው እንትን አሏቸውና ወዲያውኑ ወልቃይት ላይ ዘመቻ ጀመሩ። ገባ አይደለ? ስለዚህ እና አስረስ ማሬ ከሚናገሩት አንጻር 2 ዓመት ካየነው አንጻር ለትግራይ ላላቸው ስስ ልብ ጀነራሎችን ፈተው አማራው ኮሎኔል ጌታውን ላይ ዘመቻ እንትን ሲሉ እነ ወንድሙ ማን ነው እንዳለማው ላይ ጦር ሲከፍቱ ብዙ ነገር ሲያደርጉ ጥርጣሬ ነበረብን። ስለዚህ የተጠራጠርነው ነገር እሁን ሆኗል። በቃ ይሄ ድርጅት ከአማራው ይልቅ ለትግራዩ ለተከራከረኝ ገባች እቺ እኔ ስገባ ትገባለች። ሚውት አርጊው እነ ወንድሙ ማን እስኪ ሚውት አርጊው። እኔ የትም ቦታ ስገባ ትገባና የሆነ የዘመነ ደጋፊ ነች፣ የሆነ የግለሰብ ደጋፊ ነች። እና ሀብትሽ አንተም የለፋለት በአብዛኛው ስንናገረው የነበረው እሁን ነው የሆነው። በቃ ቲፒኤልኤፍ ወቅቱን ጠብቆ ወልቃይት ላይ ጦርነት ጀመረ። ራያ ሙሉ በሙሉ ተያዘ፣ ዋጠው የትግራይ ሊቱ ምናምን። ነገር ግን አሁንም ቢሆን አፋባህን ጀግኖች እነሱ ትእዛዝ ሰጥተው ምናምን እያለ ፖለቲካ እየሰራን ያለው። እኔ አሁንም የምናገረው ነገር የተከበርከው ጌታ ስራደ በአማራ ህዝብ ተከብራል። እኔ አሁን አንድ ቀን መጥፎ ነገር አውርቼ አላውቅም። ነገ ትዋረዳለህ። የማይሆን ነገር ውስጥ ገብታችኋል፣ ተጠርንፋችኋል። በዘመነና በአስረስ ማረ ሴራ ተጠልፈሃል። የጎንደር እኔ የጎንደር አለልም የወልቃይትንም የጎንደርም የአማራን ህዝብ ሸጣችኋል። ይሄ ነገር ደግሞ ገና እናንተን ብዙ ነገር ባንዳ ብቻ ሳይሆን ትሳደዳለህ። በአማራው እየተሳደርክ መግቢያ ታጣለህ። ታሪካዊ ስህተት ውስጥ ገብታችኋል። አሁን መግለጫ እንዳያወጡ እንኳን ወልቃይት ላይ ተኩስ ተጀምሯል ምናምን መግለጫ እንዳያወጡ እንዴ ከድርጅት እውቅና ውጪ ምናምን ያውቃሉ እኮ ውስጣቸው እኮ እየነገራቸው እኮ ነው። ስለዚህ እስኪው ፖለቲካ ይኸውልህ እንዲህ በጥብጦ ይሰራል። እንደዚህ እንደምትሰድበው እንትን በጥብጦ ይሰራል። ያውቃል። የቲፒኤልኤፍ ነው የአዲስ አበባ ልጅ ነው። አዲስ አበባ ላይ ነው ፖለቲካ ሲዶለት የኖረው። የ4 ኪሎ አጠገብ ያለ ልጅ ነው። የፈረንሳይ ለጋሲዮን ልጅ ነው። ያውቃል። የሴራ ፖለቲካ ምን እንደሆነ ያውቃል። ቲፒኤልኤፎችን በጣም ነው የሚያውቃቸው። ኦነጎችን በጣም ነው የሚያውቃቸው። ለዛ ነው እኔ ከድርጅቱ አባልነት አግልያለሁ ያለው የሚመጣውን ስለሚያውቅ ለታሪክ ተወቃሽ መሆን ስላልፈለገ ያንን ነገር በማድረጉ አሁን ደስ እያለኝ ነው። በቃ አሁን እንደው ትክክለኛ አማራ ጭፍን ካልሆንክ ጎጠኛ ካልሆንክ የሰፈሬ ሰው ነክሷልና ይሄ ድርጅት ያዋጣኛል ብለህ ካላሰብክ አሁን አይን ይገለጥልህ። አሁን አይን መብራት አለበት። ስለዚህ ኤድሞን የተናገረው ቃል በቃል አዎ እነዘመነ ይህንን የብልጽግናን ተላላኪ እንትን ቀጥቅጡልን ብለን ነው የገባ ነው አለ ወልቃይት ላይ። እኔ እቀበለዋለሁ ሀብትሽ እንደተቀበልከው። ስለዚህ በድርጅት ተጠፍና ይህን ስናገር መከታው ራሱ
መከታው የሸዋ ህዝብ ለዚህ ሁሉ ያበቃው ቲፒኤልኤፍ እንደሆነ እናውቃለን። በጣም ይሄ እንደውም የአማራ ነገስታት መፍለቂያ ተብሎ በ27 ዓመት እንደውም እኔ እስኪ ይሄንን እንስማ። ከሸዋ በላይ የተገፋ የለምና መግቢያ ታጣለ መከታው እና በጣም ይሄን ነገር ስሙት እስኪ። አሁን ለምሳሌ የዚህ የዘመነ ደጋፊ ሚዲያዎች አሉና አሁን ይሄ ትንግርቱ የሚባል ወያኔ የነበረ ሰው ወያኔ ኢትዮጵያ ውስጥ ለውጥ አምጥቷል ብሎ ጅጅጋ ዩኒቨርሲቲ ውስጥ ሲናገር የነበረ ሰው ነው። ወያኔ አብዮታዊ ዲሞክራሲ ትክክለኛ ነው እያለ ሲያብራራ የነበረ ሰው ነው። ከዛ በኋላ ደግሞ አብይ ደግሞ ትንሽ መንገድ ሲያሳየው በኢትዮጵያ ቴሌቪዥን ወጥቶ ትግሬ የሚባል ስሙ ራሱ መዘረዝ አለበት ሲል ነበር። ትግሬ እኔ እኮ ፓራዶክሱ የነዚህ ሰዎች እኮ ፓራዶክስ የተለየ ነው እኮ። የነዚህ ሰዎች እኮ ኮንትራዲክሽን እኮ የሌለ ነው። ትግሬ ስሙ ራሱ ህዝብ ላይ ወርዶ እኛ አሁን እኔ ትግሬ ብዬ የትግራይ ህዝብ እንዲጠፋ አልፈልግም። ስሙም ትግራይ ነው። የትግራይ ህዝብ ትግሬ ለምን እንደሚጠፋው ከዓለም ላይ ማጭድ መያዝ የለበትም ትግሬን እያለ አንተ ከወያኔ ጋር እየታገልን ነው። ግን ማጭድ መያዝ መፈቀድ የለበትም። ማጭድ እንዲይዝ ያልፈቀድከው ሰውዬ ታንክና ዙ 23 እያንጋጋ አብሬው እሰራለሁ እና አሁን ይሄ ሰውዬ ተገልብጦ ይሄው እንደዚህ እያወራ ነው ከጀነራል ተፈራ ማሞ ጋር። እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ ስሜነኞች እየተመጡ አይቀጥሉም። ስለዚህ ይሄ ምንም እኛም እድል አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው። እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው። ይህን አውቆ ነው። መይሙና እህቴ ወዳጄ አትሳሳች። ጀነራሉ ህዝብ ነው ያለው አልሽ። ህዝብ ማለት ምን ማለት ነው? ትግራይን ከወጋ ኤርትራን ከወጋ ትግራይ ክልል መንግስት አላት። ቲዲኤፍ የሚባል ወታደር አላት። ህዝብ የሚወጋበት ምንም ምክንያት ከቲዲኤፍ ጋር ነው የሚዋጋው ብልጽግና። ኤርትራ ሻዕቢያ የሚባል መንግስት አላት። የኤርትራ ሰራዊት አለ። ከሱ ጋር ነው የሚዋጋው። ህዝብ ነው ያለው ብለሽ እነዘመነን እየወቀሽ ጀነራሉን ንጹህ ማድረግ እንዴት ይቻላል? ኧረ ተው ተው፣ ኧረ ግራ አታጋቡን። ጀነራሉንማ ዘመነ ማስረስ ማርያም አንድ ናቸው። ከወያኔ ጋር መስራት አለብን ብለው ያምናሉ። ከወያኔ ጋር ግን መይሙና እህቴ ልንገርሽ፣ በወያኔ በ17 ዓመት ትግል ጊዜ ወያኔዎች አንድ አህያ ነበራቸው። ያ አህያ ጫካ ያሉ መኪና ስላልነበራቸው የአህያ ገደሉን ዳገቱን ሲሄዱ መሳሪያ ተሸክሞ ውሃ ተሸክሞ የነሱን ባግባግ ምናምን ይሄ ተሸክሞ የሚሄደው ደሳለኝ ይባላል። ደሳለኝ ነው ስሙ። አህያ ነው ግን ስም ያወጡለት ደሳለኝ ነው። እግዚአብሔር ያሳይሽ። ይሄንን አህያ ሀጎስ፣ ገብረ እግዚአብሔር፣ ገብረ ትንሣኤ ያላሉት ምን ብለው ጠሩት? ደሳለኝ፣ ባጫ፣ ብርሃኑ ጁላ፣ አባዱላ ምናምንም አላሉትም። እንደገና ደግሞ ማን ነው ምንድነው